የአባይ ግድብና የጋዛው ሚስጥራዊ ድርድር ከትራምፕ አስተያየት ጀርባ ያለው እውነተኛ ፖለቲካ ምንድነው? ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ እውነተኛና የተረጋገጡ መረጃዎችን ያግኙ። የአባይ ግድብ ጉዳይ በድጋሜ ወደ ዋይት ሃውስ አምርቷል። ፕሬዝዳንት ዶናልድ ትራምፕ የአባይን የውሃ ክፍፍል ጥያቄ ለአንዴና ለመጨረሻ ጊዜ ለመፍታት ዝግጁ ነኝ የሚል ደብዳቤ ለግብፅ ልከዋል። ነገር ግን ይህ ጥሪ ከቅንነት የመነጨ ሽምግልና ነው ወይስ ከጀርባው ሌላ የተደበቀ አጀንዳ አለ? አንዳንዶች ትራምፕ የኢትዮጵያን ግድብ እንደ ማስፈራሪያ በመጠቀም ግብፅን በጋዛው ጉዳይ ለማንበርከክ እየሞከሩ ነው ይላሉ። ዛሬ በዚህ ልዩ ትንታኔያችን ትራምፕ ግድቡን ለምን አሁን አነሱት? ከጋዛው የፍልስጤማውያን መፈናቀል እቅድ ጋርስ ምን ያገናኘዋል? ኢትዮጵያስ ምን ስጋት ይኖራታል? የሚሉትን ነጥቦች በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ባለፈው ሳምንት መጨረሻ ላይ ፕሬዝዳንት ትራምፕ ለግብፁ መሪ አብዱል ፈታህ አልሲሲ በላኩት ደብዳቤ አሜሪካ በኢትዮጵያ ግብፅና ሱዳን መካከል ያለው ውጥረት ለመፍታት ዳግም እንደምትገባ አስታውቀዋል። ትራምፕ በደብዳቤያቸው አንድም ሀገር በአባይ ውሃ ላይ ብቻውን የበላይ መሆን የለበትም በማለት የግብፅን ስጋት የሚጋራ የሚመስል ጠንከር ያለ መልእክት አስተላልፈዋል። ይህ ደግሞ እንደ አውሮፓውያን አቆጣጠር በ2020 ግብፅ ግድቡ ልታፈነዳው ትችላለች ብሎ የተናገሩትን አወዛጋቢ ንግግር ያስታውሰናል። ኢትዮጵያ በበኩሏ ግድቡን ሞልታ በማጠናቀቅ ላይ ባለችበት በዚህ ወቅት የአሜሪካ ዳግም ጣልቃ ገብነት በአባይ ተፋሰስ ሀገራት መካከል ያለውን ግንኙነት ምን ሊያደርገው ይችላል? አሁን ወደ አስገራሚው መረጃ እንለፍ። የተለያዩ ዓለም አቀፍ መገናኛ ብዙሃን እንደዘገቡት ትራምፕ ይህን ሽምግልና ያቀረቡት በምክንያት ነው። ዋሽንግተን የጋዛ ሰላም ቦርድ በሚል አዲስ እቅድ ፍልስጤማውያንን ከጋዛ ወደ ግብፅ እና ዮርዳኖስ ለማውጣት እያቀደች እንደሆነ ይነገራል። ግብፅ ይህን የዜጎች መፈናቀል እቅድ የብሔራዊ ደህንነት ስጋት ነው በሚል እስካሁን አልተቀበለችውም። ታዲያ ትራምፕ ግድቡን እንደ መደራደሪያ እያቀረቡት ይሆን? የመረጃ ምንጮች እንደሚጠቁሙት አሜሪካ ለግብፅ በአባይ ግድብ ጉዳይ መፍትሄ እንድታገኝ ከፈለግሽ በጋዛው እቅድ ላይ ተባባሪ ሁኝ የሚል ስውር ጫና እያሳደረች ነው። ይህ ማለት ግብፅ ለውሃ ዋስትናዋ ስትል የፍልስጤማውያንን ጉዳይ አሳልፋ ትሰጣለች ወይ የሚለው ጥያቄ ትልቅ ጉዳይ ነው። ለኢትዮጵያ ይህ የትራምፕ ዳግም መምጣት መልካም ዜና አይደለም። አዲስ አበባ ጉዳዩ በአፍሪካ ሕብረት በኩል እንዲፈታ ስትወተውት ቆይታለች። አሜሪካ በሽምግልና ስም የምታደርገው ጣልቃ ገብነት የኢትዮጵያን የልማት ሉዓላዊነት ሊነካ ይችላል የሚል ስጋት አለ። በተለይ ደግሞ ሳውዲ አረቢያ፣ ግብፅ እና ሶማሊያ በቅርቡ የፈጠሩት አዲስ ወታደራዊ ጥምረት ኢትዮጵያን በቀጠናው የማግለል ስትራቴጂ አካል እንደሆነ ይገመታል። ትራምፕ ደግሞ ለግብፅ ያላቸውን አድሎ በይፋ እያሳዩ በመሆኑ የቀጠናው ጂኦፖለቲካ ወደ አዲስ ቀውስ ሊያመራ ይችላል። ታዲያ በቀጣይ ምን እንጠብቅ? አንደኛ፣ ትራምፕ በኢትዮጵያ ላይ የኢኮኖሚ ወይም የፖለቲካ ጫና ሊያሳርፉ ይችላሉ። ሁለተኛ፣ ግብፅ የውሃ ዋስትና ለማግኘት ስትል በአሜሪካ የጋዛ እቅድ ላይ የተወሰኑ ስምምነቶችን ልታደርግ ትችላለች። በሶስተኛነት ደግሞ ኢትዮጵያ አጋሮቿን በማሰባሰብ ይህን የውጭ ጫና ለመቋቋም ዲፕሎማሲያዊ እንቅስቃሴዋን ታጠናክራለች። ነገር ግን አንድ ነገር ግልጽ ነው። የአባይ ውሃ አሁን ከአፍሪካ አልፎ የመካከለኛው ምስራቅ ሰላም መደራደሪያ ካርድ እየሆነ መጥቷል። የተከበራችሁ ተመልካቾቻችን፣ ትራምፕ የአባይ ግድብ ሽምግልናውን ለግብፅ የሰጡት በቅንነት ይመስላችኋል ወይስ ግብፅን ለጋዛው እቅድ ማስገበሪያ? ኢትዮጵያስ ይህን ጫና እንዴት መቋቋም አለባት? የእናንተን አስተያየት በኮሜንት መስጫው ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ወቅታዊ የታመኑ ትንታኔዎችን በየቀኑ ያገኙ። ስለ ተከታተላችሁን እናመሰግናለን።